በአንዲት እይታ ከፊቱ በቆመችው ልጅ እጅግ ተማረከ። የባሪስ ልብ በከፍተኛ ሁኔታ መምታት ጀመረ። የጓደኛውንም ጥሪ መስማት አልቻለም። ጓደኛው በመገረም ሲመለከተው ሳያስበው ወደ ልጅቷ ተራመደ። መጸዳጃ ቤት የሚፈልግ መስሏት በደስታ አቅጣጫውን ጠቆመችው። ያም ሆኖ ዓይኑን ከሷ ላይ መንቀል አልቻለም። ወደ ጠረጴዛው ከተመለሰ በኋላ እንዴት ዳግም ሊያናግራት እንደሚችል እያሰበ ሳለ ፉሱን በድንገት እየተረበሸች ወደ ጠረጴዛው መጥታ ተቀመጠች። ሁሉም በድርጊቷ ግራ ተጋብተው ሳለ አንድ አዛውንት መጥተው ለምን እዚያ እንደተገኘች በጥብቅ ጠየቋት። አዛውንቱ የፉሱን አባት መሆናቸው ታወቀ። ፉሱን የቤት ውስጥ ወጪዎችን ለማገዝ በድብቅ የትርፍ ሰዓት ሥራ ትሠራ ነበር። ነገር ግን ባልታሰበ ሁኔታ ከአባቷ ጋር ተገጣጠመች። ሚስጥሯ ሊጋለጥ መሆኑን ያየው ባሪስ እድሉን በመጠቀም በፍጥነት ወደፊት በመሄድ የፉሱንን አባት ሰላም አለና የዛሬው ዕለት የክፍል ጓደኞቻቸው ስብሰባ እንደሆነ አስረዳ። ይህ ፉሱንን ከችግሩ አዳናት። ፉሱን አመሰግናለሁ ለማለት እድል ባታገኝም በአባቷ ተወሰደች። ሲሄዱም የባሪስ ዓይኖች በደስታና እርካታ ተሞልተው ነበር። ወደ ሥራ በሚሄድበት መንገድ ላይ ሳይቀር ባሪስ የዕለቱን ውይይት ያስታውስ ነበር። ብሩህ ዓይኖቿን ማሰቡ ብቻ እጅግ አስደሳች ስሜት ፈጥሮበታል። በእሷ መኖር የተነሳ መላው ዓለሙ ውብ ይሆን ይመስል ነበር። የከበሮ ድምፅ እንኳን ደስታን ለሁሉም ለማካፈል የሚሞክር ይመስል በደስታ ተሞልቶ ነበር። በዚህ ጊዜ ከፉሱን ጋር የሚያደርገውን ቀጣይ ግንኙነት በጉጉት ይጠብቅ ነበር። ነገር ግን ባሪስ ወደ ካፌው ሲመለስ ፉሱን የትም አልነበረችም። በመጨረሻም ብዙ ከጠየቀ በኋላ አስተናጋጁ ፉሱን ከሥራ እንደለቀቀች ነገረው። ብቸኛው ፍንጭ በጣቢያው አቅራቢያ በሚገኝ ዩኒቨርሲቲ እየተማረች መሆኑ ነበር። ባሪስ ትምህርት ቤቱን በፍጥነት አገኘው። የትምህርት ቤቱን ግቢ እያንዳንዱን ጥግ ቢፈልግም ፉሱንን ሊያገኛት አልቻለም። ከተማሪዎች አገልግሎት ማዕከል እርዳታ ለመጠየቅ ፈልጎ ነበር። ነገር ግን ምንም ያህል በትህትና ቢጠይቅም ሰራተኞቹ በቀዝቃዛ ስሜት መለሱት። ሌላ አማራጭ ሲያጣ ባሪስ ያገኘውን ሰው ሁሉ ጠየቀ። የሚያሳዝነው ግን ሁሉም አናውቃትም አሉ። በእንደዚህ አይነት ትልቅ ትምህርት ቤት ውስጥ አንድን ሰው መፈለግ ገለባ ውስጥ መርፌ እንደመፈለግ ነበር። በመጨረሻም ቴሌስኮፕ ገዝቶ ወደ ጣሪያው ላይ ወጣ። ነገር ግን ለበርካታ ቀናት ትምህርት ቤቱን ምን ያህል አጥብቆ ቢፈልግም የሚፈልጋትን ሰው ፈጽሞ ሊያገኛት አልቻለም። ልክ ተስፋ ቆርጦ ሊሄድ ሲል በኮሪደሩ ጥግ ላይ ፉሱንን ሻርፍ አድርጓት አለፈ። ፉሱንን በዚህ ሕይወት ዳግም ላያገኛት እንደሚችል ባሰበበት ቅጽበት ባልታሰበ ሁኔታ ከፉሱን ጋር በአንድ መኪና ውስጥ ተቀመጠ። ፉሱንም ወዲያውኑ አውቃው ሞቅ ባለ ስሜት ሰላም አለችው። በዚህ ጊዜ ባሪስ እንደ መጀመሪያው ጊዜ ቃላት እስኪያጥረው ድረስ አልተረበሸም ነበር። ከዚህ ይልቅ በነፃነትና በተመቻቸ ሁኔታ አወራ። ደስተኛውን፣ ቆንጆውን እና መንፈሰ ጠንካራውን ባሪስን በማየቷ የፉሱንም ስሜት ተቀይሮ ፈገግ ማለት ጀመረች። ጥሩ ውይይት እያደረጉ ሳለ ያልታሰበ የስልክ ጥሪ አቋረጣቸው። ጥሪውን ከተቀበለች በኋላ ፉሱን ወዲያውኑ ተጨንቃ ታየች። ለመረቃ ጽሑፏ ከአንድ መጽሐፍ መረጃ በአስቸኳይ ያስፈልጋት ነበር። ነገር ግን ምንም ብትል ያንን መጽሐፍ ማግኘት አልቻለችም። አብረው ያሳለፉት አስደሳች ጊዜ ሁል ጊዜ አጭር ነበር። ብዙም ሳይቆይ ፉሱን በወረደችበት ፌርማታ ወረደች። ባሪስ በደስታ ተሞልቶ ወደ ቤቱ ተመለሰ። ከአባቱ እጅ መጠጥ የሞላበትን ብርጭቆ ነጥቆ በማቀዝቀዣ ውስጥ አስቀምጦት የነበረውን ጥሩ ወይን አውጥቶ በፍቅር መውደቁን በደስታ አስታወቀ። የልጃቸውን የፍቅር ዜና ሲሰሙ ወላጆቹ እጅግ ተደሰቱ። በማግስቱ ጠዋት ባሪስ ዳግም ወደ ትምህርት ቤቱ ግቢ ሄዶ ፉሱንን ለቡና ጋበዛት። ነገር ግን በዚያን ጊዜ ፉሱን በምረቃ ጽሑፏ ተጠምዳ ስለነበር ከሱ ጋር ለማውራት ጊዜ አልነበራትም። ባሪስ ፉሱን ማግኘት ያልቻለችውን መጽሐፍ አውጥቶ እስኪሰጣት ድረስ ነበር። ይህ መጽሐፍ ፉሱንን በቀላሉ እንደሚያስማማት አስቦ ነበር። ነገር ግን ባሪስ ዳግም ሊናገር ሲል ፉሱን በጓደኛዋ ተጠራች። ምንም እንኳን በዚህ ጊዜ የልቡን እንስት ለመጋበዝ ባይሳካለትም ባሪስ ተስፋ አልቆረጠም። ከዚህ ይልቅ ከ200 ፓውንድ በላይ እንደሚመዝን ሕፃን ደስተኛ ነበር። ከዚያ በኋላ ባሪስ በየቀኑ የፉሱንን ማህበራዊ ሚዲያ ይከታተል ነበር። ከፖስቶቿ ፉሱን በጣም ሥራ እንደሚበዛባት ስለተረዳ ሆን ብሎ ቡና ገዛላት። ይህ ይበልጥ ያቀራረበናል ብሎ አስቦ ነበር። ነገር ግን ነገሮች እሱ እንዳሰበው በቀላሉ አልሄዱም። ፉሱን ከድርጊቱ ስሜቱን ተረድታ በመካከላቸው ምንም አይነት ነገር ሊኖር እንደማይችል በጣም በጥብቅና በቅንነት ነገረችው። የፉሱንን በጣም አሳሳቢ የፊት ገጽታ ሲያይ
ባሪስ በጥበብ ተነስቶ ሄደ። ፉሱን ይህንን አቋም ያሳየችበት ምክንያት በዝቅተኛ ገቢ በሚተዳደር ቤተሰብ ውስጥ ስለምትኖር ነው። እናቷ በጤና ምክንያት ለዓመታት አልጋ ላይ የዋለች ሲሆን እህቷም በአንድ ወንድ ከተታለለች በኋላ በጣም በጭንቀት ውስጥ ትገኝ ነበር። አባቷም መላ ተስፋውን በፉሱን ላይ ከማድረግ ውጪ ሌላ አማራጭ አልነበረውም። ጥሩ ውጤት አምጥታ ከፍተኛ የትምህርት ደረጃ ፕሮግራም ውስጥ እንድትገባ፣ ወደፊትም የተሻለ ሥራ የማግኘት ዕድል እንዲኖራት እና እናቷንም የመርዳት አቅም እንዲኖራት ይመኛል። ስለዚህ ፉሱን ሁል ጊዜ የአባቷን ትምህርቶች በትጋት በመከተል በትምህርቷ የላቀ ውጤት ታመጣለች። ነገር ግን የመረቃ ጊዜዋ እየተቃረበ ሲመጣ የፍቅር ግንኙነት በትምህርቷ ላይ ጣልቃ እንዲገባ አትፈልግም። ይህ ሆኖ ግን ባሪስ ፉሱንን ማሳደዱን አላቆመም። በማግስቱ በቀጥታ ወደ ፉሱን የመማሪያ ክፍል ሄደ። ፉሱን በንዴት ባሪስን ከክፍል አስወጥታ ዳግም ትምህርቷን እንዳይረብሸው ነገረችው። ነገሮች አንተ እንደምታስበው የፍቅር አይደሉም። በፉሱን ዓይን እንደዚህ አይነት ማሳደዶች በጣም አሰልቺ ይመስላሉ። ባሪስ እንዴት እንደሚያስረዳ እያመነታ ሳለ የፉሱን የክፍል ጓደኛ ሃዳር መጣ። ፉሱንም ሙሉ ታሪኩን በመጨረሻ የተረዳችው ከሃዳር ነበር። የባሪስ በክፍል ውስጥ መገኘት አጋጣሚ አልነበረም። ባሪስ ድንቅ የቡና ቤት ከበሮ ተጫዋች ብቻ ሳይሆን በትምህርት ቤቱ የሥነ ሕንፃ ትምህርት ክፍል ከፍተኛ ተማሪ እና የትምህርት ቤታቸው ሕንፃ ዲዛይነሮች አንዱ ነበር። ባሪስ ከሄደ በኋላ ነበር ፉሱን ምን ያህል ራሷን በሚያሳፍር ሁኔታ ውስጥ እንደከተተች የተረዳችው። በዚያን ቀን ባሪስ ፉሱንን እንደገና ትምህርት ቤት ውስጥ አያት እና ወደ እሱ እየሮጠች የመጣች መስሎት ነበር። ነገር ግን ባልታሰበ ሁኔታ ሌላ ወንድ ታቅፋ ነበር። ባሪስ ተጨማሪ ነገር ለማወቅ ፈልጎ ወደ ክፍሉ ተከተላቸው። በቅርበት ሲያወሩም ተመለከታቸው። ይህ ባሪስን በጣም መጥፎ ስሜት እንዲሰማው አደረገው። በዚያን ጊዜ ፉሱን ዞር ብላ አየችው። ባሪስ በፍጥነት ተነስቶ ለመሄድ ሞከረ፣ ነገር ግን ፉሱን አሳደደችው። እነዚህ ቃላት ፉሱንን ሙሉ በሙሉ ግራ አጋቧት። እንዴት እንደምታስረዳው ለማሰብ ጊዜ ሳታገኝ ሰውየው ግብረ ሰዶማዊ መሆኑን በግልጽ ተናገረ። ይህንን ሲሰማ ባሪስ እጅግ ተደሰተና ግብረ ሰዶማዊ መሆን ጥሩ ነው በማለት በፍጥነት ሰላም አለው። በደስታ ስሜት ውስጥ ሆኖ ለፉሱን ያለው አድናቆትም አምልጦ ተናገረ። በቦታው የነበረው ድባብ በድንገት በጣም ጥልቅ ሆነ። ባሪስ ጥፋት እንደሰራ ሕፃን ልጅ ዞር ብሎ ወደ ፉሱን ተራመደ። የባሪስን ከልብ የመነጨ የፍቅር መግለጫ ስትሰማ የፉሱን ጥብቅ አቋም ተቀየረ። እያለቀሰ የነበረውን ሰው ለማጽናናት ሞቅ ያለ እጇን ዘረጋች። ታላቅ በሆነው የፍቅር ማዕበል ፊት በመጨረሻ እጅ ሰጠች። በአቅራቢያው የነበረው መብራት ሳይቀር በእንባ ተሞላ። ከዚያም ባሪስ ፉሱንን ወደ ሥራ ቦታዋ ወሰዳት። ፉሱንን ለሁሉም ሰው በይፋ ማስተዋወቅ ብቻ ሳይሆን እሷን የሚያስቅበትን የተለያዩ መንገዶችን ፈለገ። እንድትቀምሰው ከዛፍ ላይ ፍራፍሬዎችን ቆረጠላት። እንዲሁም ለሚወዳት ፉሱን የፍቅር ዘፈኖችን ዘፈነላት። ከተመልካቾች መካከል የተቀመጠችው ፉሱን ሁልጊዜም ፊቷ ላይ የደስታ ፈገግታ ነበር። ከተወሰነ ጊዜ በኋላ በኩራት ወደ ቤቷ ወሰዳት። ወላጆቿም የቤተሰቡ አካል ልትሆን ስለሆነችው ልጅ አድናቆታቸውን ገለጹ። በፉሱን የልደት ቀን ባሪስ ጓደኞቹን በሙሉ ጠርቶ እጅግ የፍቅር ስሜት የተሞላበት የልደት ራት አዘጋጀላት። ምንም ሊያግዳቸው እንደማይችል ሁሉ ግንኙነታቸው ከጊዜ ወደ ጊዜ እየጣፈጠ መጣ። ነገር ግን አሁንም ተማሪዎች መሆናቸውን ዘንግተውት ነበር። ሁልጊዜም በሰዓቱ ወደ ቤት ትመጣ የነበረችው በቅርቡ ማታ ማታ ማምሸት ጀምራለች። በዚያን ቀን የተናደደው አባቷ ብስጭቱን በመላው ቤተሰቡ ላይ ተወጣ። ልክ በዚያን ጊዜ የሰከረችው ፉሱን ወደ ቤት ተመለሰች። አባቷም ውጪ ላይ ያልተረጋጋ ሕይወት እየኖረች ነው በማለት በጥብቅ ወቀሳት። የፉሱን ምላሽ በጣም አሳዝኖት ነበር። በዚሁ ጊዜ ባሪስም ከአማካሪው ከባድ ትችት ገጥሞት ነበር። በፍቅር ደስታ ተውጦ ትምህርት ቤቱ የሰጠውን ፕሮጀክት ስለረሳው ከፍተኛ መዘግየት አስከትሎ ነበር። አማካሪው ሁሉንም ሥራዎች በ3 ቀናት ውስጥ እንዲያጠናቅቅ በጥብቅ አዘዘው። በተመሳሳይ ጊዜ ፉሱን ገና ያላስረከበችው የጥናት ዳሰሳ የመጨረሻ ቀን ደርሶ ነበር። በሰዓቱ ማጠናቀቅ ካልቻለች የነፃ ትምህርት ዕድል የማግኘት ዕድሏን ታጣለች። ሆኖም መሙላት ያለባቸው በመቶዎች የሚቆጠሩ መረጃዎች ስለነበሩ በጣም ተጨንቃ ነበር። እያለቀሰች ባሪስን እርዳታ ጠየቀችው። 3 ቀናት ብቻ ስለቀሩት ማጠናቀቅ የማይቻል ይመስል ነበር። ያለ ነፃ ትምህርት ዕድሉ አባቷን እንዴት እንደምትጋፈተው አታውቅም ነበር። አሁንም ጊዜ እንዳለ ያወቀው ባሪስ እንዳትጨነቅ አጽናናት። ስለዚህ በቀጣዮቹ ቀናት በአካባቢው ያሉትን በሮች ሁሉ በስሜት አንኳኩ። የባሪስ ማህበራዊ ክህሎት እንደገና ታየ። በመቶዎች የሚቆጠሩት ጥናቶች በፍጥነት እየቀነሱ መጡ። በመጨረሻም ስራውን ለመጀመሪያ ጊዜ በ2 ቀናት ውስጥ ብቻ አጠናቀቁ።
በእነዚህ 2 ቀናት መስተጋብር ውስጥ ነበር ፉሱን ባሪስ ሕይወቷን አደራ ልትሰጠው የምትችለው ሰው መሆኑን የተረዳችው። በደስታ ለባሪስ ምስጋናዋን እየገለጸች ሳለ በእጁ ላይ ያለው ንቅሳት ትኩረቷን ሳበው። ከዚያም ሁለቱም አብረው ወደ ንቅሳት ቤት ሄዱ። ተመሳሳይ የጥንዶች ንቅሳት ለመነቀስ አቅደው ነበር። ነገር ግን የንቅሳት መርፌው ሲያዳልጥ ፉሱን በከፍተኛ ድምፅ ከመጮህ አልተቆጠበችም። ባሪስ ስትሰቃይ ማየት ስላልቻለ እንዲያቆም ፈለገ። ነገር ግን ፉሱን ምንም ይሁን ምን መጨረስ እንዳለባት አጥብቃ ተናገረች። ፉሱን ስትሰቃይ ማየት ያልቻለው ባሪስ ሐሳቡን ለመበተን ወደ በሩ ተራመደ። ነገር ግን መንገድ ላይ ሆኖም ከውስጥ የሚሰማውን ጩኸት በስሱ መስማት ይችል ነበር። ከዚህ በላይ መቋቋም ሲያቀተው ፉሱንን ጎትቶ ከንቅሳት ቤቱ አወጣት። ፉሱን የተሰማት አነስተኛው ሕመም እንኳን በልቡ ውስጥ ማለቂያ በሌለው ሁኔታ ጎልቶ ይታይ ነበር። ነገር ግን ግንኙነታቸውን ሊያበላሸው የተቃረበው ይህ ጥልቅ ፍቅራቸው ነበር። ከጥቂት ጊዜ በኋላ ባሪስ በተሳካ ሁኔታ ተመረቀ። አንድ ጓደኛው ፊቱ ላይ ኬክ ቀባው። በዚህ ጊዜ አማካሪው ፍቅር የወደፊት የሥራ ሕይወቱን እንዳያበላሸው እንዳይፈቅድ ነገረው። ያኒ ነበር ፉሱን ባሪስን እንዳይመረቅ ልታደርገው እንደነበር የተረዳችው። በዚያች ምሽት በጥልቅ ተነክታ ከባሪስ ጋር ፍቅር ውስጥ ወደቀች። ከዚያ በኋላ ሕይወት የተሻለ እንደሚሆን አስበው ነበር። በማግስቱ ፉሱን በቂ እንቅልፍ እንድታገኝ ለማድረግ ባሪስ የስልኩን ማንቂያ አጠፋው። ይህ ድርጊቱ ግን ወደ ትምህርት ቤት የሚወስደውን ጀልባ እንዳያመልጠው እንደሚያደርግ አላወቀም ነበር። በሰዓቱ ወደ ቃለ መጠይቁ ካልደረሰ የነፃ ትምህርት ዕድሉን አያገኝም። ይህ በሕይወታቸው ለመጀመሪያ ጊዜ እንዲጣሉ ምክንያት ሆነ። ፉሱን ኮሌጅ ከገባችበት የመጀመሪያ ቀን ጀምሮ ለነፃ ትምህርት ዕድል ስትጥር የነበረ ሲሆን ይህ ደግሞ ከአባቷ ካለው ከፍተኛ የጠበቀ ተስፋና ጫና ጋር የተያያዘ ነበር። ምንም አይነት ስህተት እንዲሰራ መፍቀድ አልቻለችም። ነገር ግን ባሪስ የእሷን አስቸጋሪ ሁኔታ ፈጽሞ አልተረዳላትም ነበር። ይህ ፉሱንን በንዴት ብዙ አሳዛኝ ነገሮችን እንድትናገር አደረጋት። ቃላቶቿ የባሪስን ልብ እንደሚወጋ ስለታም ቢላዋ ነበሩ። ከዚያን ጊዜ ጀምሮ ባሪስ ማለቂያ በሌለው ሕመም ውስጥ ወደቀ። በየቀኑ በክፍሉ ውስጥ ራሱን ቆልፎ ስሜቱን ለመግለጽ በንዴት መሳሪያዎችን ይጫወት ነበር። የፉሱንን ስልክ እንኳን ማንሳት አልፈለገም። እሷ በፉሱን ቃላት ምክንያት አልተናደደም። ነገር ግን ማንቂያውን በማጥፋቱ ራሱን ይወቅስ ነበር። የሚወዳትን ሴት ለምን ማስደሰት አልቻለም? ከእኩለ ሌሊት በኋላ የተዘበራረቀውን የከበሮ ድምፅ የሰማችው እናቱ ልታየው ፈልጋ ነበር። ነገር ግን ባሪስን እንዳታበሳጨው ፈራች። ስለዚህ ባሏን ቀስቅሳ አብሮ ለመሄድ ወደ ክፍሏ ተመለሰች። ነገር ግን አባቱ ብዙ ጣልቃ መግባት እንደሌለባቸው ተናገረ። በደከመው ቁጥር ለመጠጣት ወደ ባር ይሄድ ነበር። አንድ ቀን አንዲት ልጅ በወንበዴዎች ስትደበደብ አይቶ ሳያስበው ፉሱን ትዝ አለችው። ስለዚህ ወደ ፊት ሄዶ ወንበዴውን መሬት ላይ እስኪወድቅ ድረስ በቡጢ መታው። ወንበዴው ሁኔታውን መቀበል ስላልቻለ እሱን እንዲከብቡት ወዲያውኑ ረዳቶችን ጠራ። ይህንን ሁሉ ያወቀው የባር ባለቤት ነገሮች እንዲባባሱ አልፈለገም። ስለዚህ ይህንን የችግር ቦታ በፍጥነት ለቆ እንዲሄድ በማሰብ በልግስና ታክሲ ጠራለት። ነገር ግን ባሪስ ሆን ብሎ በተቃራኒው አደረገ። መኪና ውስጥ ገባ። ነገር ግን ብዙም ሳይቆይ አስቆሞት ከወንበዴዎቹ ጋር መጣላት ጀመረ። በቁጥር አንሶ ስለነበር ጭንቅላቱን ክፉኛ ተመታ። ይህ ከባድ ምት ባሪስ የተዘበራረቁ ምልክቶች እንዲያሳይ ያደረገው። በስሜት መነሳሳትና እጅግ በጣም መረጋጋት ማሳየት ጀመረ። ይህ የድብርት በሽታ ዲፕሬሽን መከሰት ቅድመ ምልክት ነው። ባይፖላር ዲስኦርደር ያለባቸው ሰዎች ስሜታቸው ይጎላል፣ ሐሳባቸው ይዘበራረቃል፣ እንዲሁም ባህሪያቸው የተጋነነ ይሆናል። ከሁሉም በላይ ደግሞ ሙሉ በሙሉ ሊድን አይችልም። ስለ ህመሙ ካወቀ በኋላ ባሪስ ቀኑን ሙሉ ክፍሉ ውስጥ ራሱን ቆለፈ። ፉሱንን ከተወበት ጊዜ ጀምሮ በከፍተኛ ድብርት ውስጥ ነበር። የሆነ ችግር እንዳለ ያስተዋለችው እናቱ ችግሩን በጋራ ለመፍታት ፉሱንን ማምጣት እንዳለባቸው ሐሳብ አቀረበች። ነገር ግን አባቱ ብዙ ጣልቃ መግባት እንደሌለባቸው አጥብቆ ተናገረ። በዚሁ ጊዜ ፉሱንን በስቃይ ውስጥ ትኖር ነበር። የባሪስን ስሜት ከግምት ውስጥ ሳታስገባ ንዴቷን ብቻ በመወጣቷ ተጸጸተች። ሙሉ ጊዜዋን ሁሉንም ነገር ለመማርና የተለያዩ ክህሎቶችን ለማዳበር ብታጠፋም ግንኙነቶችን እንዴት ማስተዳደር እንዳለባት ግን አሁንም ምንም አታውቅም ነበር። ይህን ሁሉ ያየችው እናቷ ፉሱን አዝና ማየት አልቻለችም። ስለዚህ ፉሱን ልቧን እንድትከተል እና የፈለገችውን ነገር በድፍረት እንድታደርግ አበረታታቻት። የባሪስን ይቅርታ ለማግኘት በማግስቱ ጠዋት ፉሱን ብቻዋን ወደ ንቅሳት ቤቱ ሄዳ ጀምረውት የነበረውን የጥንዶች ዲዛይን በህመም አጠናቀቀች። ከዚያም ባሪስን ለመፈለግ ድፍረት አገኘች።
ነገር ግን መኪና ውስጥ እንደገባች ባልታሰበ ሁኔታ የእናቷን ሞት ዜና ሰማች። የእናቷ ማለፍ ሰብሮት ነበር። በዚያን ጊዜ ባሪስ አጠገቧ ቢሆን ተመኘች። ጓደኞቿ ፉሱንን በእንደዚህ አይነት ስቃይ ውስጥ ማየት ስላልቻሉ ባሪስን ፈለገው ስለ ፉሱን እናት ሞት ነገሩት። ፉሱን ይህን ሁሉ ብቻዋን እንድትሸከም መፍቀድ ያልቻለው ባሪስ ዜናውን እንደሰማ ወደ እሷ ሮጠ። በተቃቀፉበት ቅጽበት ወደፊት ምንም ቢፈጠር ዳግም ላለመለያየት ቃል ገቡ። ምንም እንኳን በባይፖላር ዲስኦርደር ቢሰቃይም ፉሱንን ላለማስጨነቅ ሲል ህመሙን ለመደበቅ መረጠ። ከዚህ ይልቅ እሷን በየቀኑ መጠበቅን መረጠ። በፉሱን የምረቃ ስነ ስርዓት ላይ በፈገግታ ተገኝቶ የተሻለ ምኞቱን ገለጸላት። ከዚያም በጥልቅና በስሜት በተሞላ መሳም ግንኙነታቸው ይበልጥ ጠነከረ። በዚህ ቀን ባሪስ ፉሱንን ወደሚያውቁት ፓርክ ወስዶ ነጭ የአበባ ጉንጉን አደረገላት። የህይወትሽ አካል መሆን እመኛለሁ ካለ በኋላ በድንገት ሙዚቃ ተከፈተ። ሰዎች እየዘፈኑ እና እየደነሱ ከበቧቸው። ሪባኖች ከጭንቅላታቸው በላይ ሲውለበለቡ፣ ቀለም ያላቸው የእንቁ አበባዎች አየሩን ሞሉት። ይህ ፉሱንን በጣም ስላስደሰታት ምን ማድረግ እንዳለባት ግራ ገባት። ሙዚቃው ሲቆም ታገቢኛለሽ የሚል ጽሑፍ ያለው ባነር በቀስታ ተዘረጋ። በዚህ ሁኔታ የባሪስ በጥንቃቄ የታቀደው የጋብቻ ጥያቄ በፉሱን የደስታ እንባ ታጅቦ ሙሉ በሙሉ ተሳካ። ነገር ግን ፉሱን ሊታገባ እንደሆነ ለአባቷ ስትነግረው እሱ አጥብቆ ተቃወመው። ለልጁ ማግባት በጣም ገና እንደሆነ እና ትምህርቷ ቅድሚያ ሊሰጠው እንደሚገባ ተሰማው። በዚህ ጊዜ ፉሱን ለራሷ መኖር ስለምትፈልግ አባቷን በድፍረት ተቃወመችው። በተፈጥሮ አባቷ ሊያስቆማት አልቻለም። የመጨረሻ ተቃውሞውም በሰርጓ ላይ ላለመገኘት መወሰን ነበር። ብዙም ሳይቆይ ሰርጉ በተያዘለት ፕሮግራም መሰረት ተካሄደ። በቤተሰብና በጓደኞች አስደሳች ምርቃት ታጅቦ በቅንነት ቃል ኪዳን ተለዋወጡ። ከዚያን ጊዜ ጀምሮ በእውነት የእርስ በርስ የቅርብ አጋር ሆኑ። ቆየት ብሎ በዚያን ቀን ባሪስ በተለይ ለፉሱን የጻፈውን የፍቅር ዘፈን ዘፈነላት። ዜማው ለስላሳና ግጥሞቹም በጥልቅ የሚነኩ ነበሩ። ይህ ፉሱንን በእንባ አራቻት። በዚያን ቀን በአየሩ ላይ ደስታ የነገሰ ይመስል ነበር። ምንም እንኳን የአባቷ ምርቃት በአካል ባይኖርም የትዳር ሕይወታቸው እጅግ በጣም ጣፋጭ ነበር። በየቀኑ ጠዋት ባሪስ በማለዳ ይነቃል። አልጋው ጠርዝ ላይ ተደግፎ ሚስቱ ከሕልሟ ስትነቃ በጸጥታ ይመለከታታል። ነገር ግን በዚህ ጊዜ ባሪስ ጤንነቱ ቀስ በቀስ እያሽቆለቆለ መሆኑን አላወቀም ነበር። አንድ ቀን ጣሪያ ላይ ባለች ተክል ምክንያት አለመግባባት ተፈጠረ። የእርሻ ኢንጂነር ልጅ የነበረችው ፉሱን ልሳሳት አልችልም ብላ በማመን በራሷ ሐሳብ ትተማመን ነበር። ልክ እንደተናገረች የአባቷን ፍላጎት ባለመከተሏና ከዚህ ይልቅ ባሪስን ለማግባት በመምረጧ ጥልቅ ሐዘን በውስጧ ተፈጠረ። ታዛቢው ባሪስ ፊቷ ላይ ያለውን ጭንቀትና አቅመቢስነት በስሜት አስተዋለ። ስለዚህ ለፉሱን ሳይነግራት ወደ አባቷ ቤት ሄደ። ልክ እንደገባም ዕቃዎቹን ለማጠብ በቀጥታ ወደ ኩሽና አመራ። ምንም እንኳን አባቷ የጥላቻ ስሜት ቢያሳይም አልፎ ተርፎም ያለ ፍቃድ በመግባቱ ፖሊስ እጠራብሃለሁ ብሎ ቢዝትበትም ባሪስ መረጋጋቱን አልተወም። በመጨረሻም ቅንነቱ የአማቱን ልብ አሸነፈ። ፉሱን ወደ ቤት ስትመለስ ባሪስ ከአባቷ ጋር ሻይ ሲጠጣ በማየቷ ተገርማ አባቷ ይቅር እንዳላት ወዲያውኑ ተረዳች። ከዚያም አጥብቀው ተቃቀፉ። የሁሉንም ሰው ልብ ሊያሸንፍ የሚችል የባሪስ ልዩ ውበት ቢኖርም ራሱን ግን ማዳን አልቻለም። ምንም እንኳን መድኃኒቱን በየቀኑ ቢወስድም ሁኔታው ሳያውቀው እየተባባሰ መጣ። በኩባንያው የኢንቨስትመንት ስብሰባ ላይ አንድ ደንበኛ በቀረበው የዋጋ መጠን ላይ ትንሽ ተቃውሞ ስላሳየ ብቻ በድንገት ስሜታዊ በመሆን በሁሉም ሰው ፊት መሳደብ ጀመረ። ትንሽ ከተረጋጋ በኋላ ባደረገው ድርጊት እጅግ በጣም ተጸጸተና ራሱን ወቀሰ። በመስታወት ራሱን ሲመለከት እጅግ ባዕድ ሆኖ ተሰማው። ስሜቱን ለማረጋጋት ወደ ቤት ሄዶ ለማረፍ አቀደ። ነገር ግን ጣሪያው ላይ እንደደረሰ በጓዳው ውስጥ ያለችውን የሞተች ወፍ አየ። ይህም በጥፋተኝነትና በጭንቀት ሞላው። ፉሱን ወፏን ጠዋት አደራ ሰጥታው እንደነበር ታወቀ። ነገር ግን በግዴለሽነቱ ምክንያት ወፏ በሚያቃጥለው ፀሐይ ስር ሞተች። ሁሉም አሉታዊ ስሜቶች በዚያን ቅጽበት ተቀሰቀሱ። በዙሪያው ያሉትን ነገሮችን በንዴት ማበላሸት ጀመረ። እንዲህ አይነቱን ትንሽ ሥራ መወጣት ካልቻለ ሚስቱን እንዴት ሊንከባከብ ይችላል? ምን ያህል እንግዳ እንደሆነ ያየው ሃዳር ለምርመራ ወደ ሆስፒታል መሄድ እንዳለበት በደግነት ሐሳብ አቀረበ። ባልታሰበው ሁኔታ ባሪስ በአሰቃቂ ሁኔታ ደበደበው። ነገር ግን ሃዳር አፉን ሙሉ ደም ሞልቶት መሬት ላይ ተኝቶ ሲያየው ባሪስ በማለቂያ በሌለው ጸጸት ተሞላ። ራሱን ለማስረዳት እየሞከረ ተከተለው። ይቅርታ ለማግኘት በባይፖላር ዲስኦርደር እየተሰቃየ መሆኑን መናዘዝ ነበረበት።
ይህ ሃዳርን አላመን ብሎ ታስገረመው። ፉሱን ስለ ጉዳዩ ማወቅ አለባት ብሎ አሰበ። ሆኖም ባሪስ ፉሱን እንድትጨነቅ ስላልፈለገ እንዳይነግራት ለመነው። ነገር ግን ሁኔታው እየተባባሰ የመጣው ባሪስ ወደ ቀድሞ ማንነቱ መመለስ አልቻለም። የመድኃኒቱ የጎንዮሽ ጉዳቶች ከጊዜ ወደ ጊዜ ጸጥተኛ እንዲሆን አደረጉት። ይህ ፉሱንን ሌላ ግንኙነት እየጀመረ እንደሆነ በተሳሳተ መንገድ እንድታስብ አደረጋት። ይህም እንድትጋፈተው ገፋፋት። ነገር ግን ባሪስ ነገሩን ለማለፍ ጸጥታን መረጠ። ሚስቱን ከጭንቀትና ከሐዘን ለማዳን ባሪስ መድኃኒቱን ለማቆም ወሰነ። ሃዳር በዚህ ላይ ጥልቅ ጥርጣሬ ነበረው። ፉሱንን አጥብቆ የሚወዳት ባሪስ እሷን በምንም አይነት ስቃይ ውስጥ ማየት ስላልቻለ መከራዋን መታገስ ይበልጥ ከባድ ሆኖበት ነበር። በዚያን ቀን ባሪስ ፉሱንን በመኪና ሊያዞራት ወሰነ። ይህ የፍቅር መግለጫ መሆን ነበረበት። ነገር ግን እሱ ያለምንም ቁጥጥር የነዳጅ ማፍጠኛውን መርገጡን ቀጠለ። ሞተር ሳይክሉ እንደ ቀስት ወደፊት ተወነጨፈ። በድንገት ፍጥነት በመጨመር በዋሻ ውስጥ የሚያልፉትን መኪኖች ሙሉ በሙሉ ችላ በማለት ፉሱን ፍጥነቱን እንዲቀንስ እና እንዲያቆም በተደጋጋሚ ብትለምነውም በዚያን ጊዜ የፈለገው ብቸኛው ነገር መንገዱ ሲያልቅ ለማቆም እስኪገደድ ድረስ በፍጥነቱና በደስታው መደሰት ብቻ ነበር። ከሞተር ሳይክሉ ሲወርድ ፉሱን እየተንቀጠቀጠች በቀጥታ መሬት ላይ ወደቀች። የሚስቱን አይኖች በጥልቅ ፍርሃት ተሞልተው አያቸው። ያኔ ነበር ቀደም ብሎ ከቁጥጥር ውጭ ሆኖ እንደነበር የተረዳው። ወዲያውኑ በፉሱን ፊት ተንበርክኮ ስህተቶቹን በከፍተኛ ድምፅ ተናዘዘ። ባሏ በእንደዚህ አይነት የራስ ወቀሳና ስቃይ ውስጥ መሆኑን ያየችው ፉሱን በፍጥነት አጽናናችው። ከክስተቱ በኋላ ባሪስ ክፉኛ ተጎድቶ ነገሩን መርሳት አልቻለም። ታዲያ የፉሱንን ሕይወት አደጋ ላይ መጣሉን እንዴት ሊቀበለው ይችላል? ከብዙ ማሰላሰል በኋላ እሷን ለመጠበቅ የራሱን ሕይወት ለማጥፋት ወሰነ። ከዚያም የሕይወቱን የመጨረሻ ቪዲዮ ቀረጸ። ምንም ጸጸት ላለማስቀረት በመጀመሪያ ፉሱንን ለመጨረሻ ጊዜ ወደ አንድ ትልቅ ድግስ ወሰዳት። ከዚያም ለመጨረሻ ጊዜ ውብ የፍቅር ዘፈን ዘፈነላት። ለመጨረሻ ጊዜ ጣፋጭ ኮክ ሊለቅምላት ወደ ጎረቤት የአትክልት ስፍራ ሾልኮ ገባ እና ለመጨረሻ ጊዜ የድሮ ፍቅራቸውን አስደሳች ጊዜያት በድጋሚ አጣጣሙ። እስከ እኩለ ሌሊት ድረስ በሳሩ ላይ በጸጥታ ተኝተው ደክሟቸው በከዋክብት የተሞላውን ሰማይ ይመለከቱ ነበር። ባሪስ ፉሱንን አጥብቆ አቅፏት ጥልቅ ፍቅሩን ደጋግሞ ይገልጽላት ነበር። ይህም የመጨረሻ ስንብቱ ነበር። ሚስቱ ከጓደኞቿ ጋር ለሥራ ጉዞ በወጣችበት ወቅት ባሪስ ብቻውን ወደ ባህር ዳርቻ ሄደ። ቢጫና ነጭ ቀለም ያለውን መዓዛማ አበባ ቆርጦ ለረጅም ጊዜ ትኩር ብሎ ተመለከተው። እሷ ልክ እንደ ፉሱን ቆንጆ ነበረች። ስለዚህ ባሪስ እሷን ከማይጠብቅ መሞትን ይመርጣል። በዚሁ ጊዜ ከጉዞ የተመለሰችው ፉሱን ወደ ቤት መምጣቱን እየጠበቀች ጣፋጭ ምግቦች የተሞላበት ጠረጴዛ አዘጋጀች። ነገር ግን በሚገርም ሁኔታ ባሪስ ሌሊቱን ሙሉ ወደ ቤት ሳይመለስ ሲቀር የመጀመሪያው ነበር። እንዲሁም ስልኩን የሚያነሳ አልነበረም። ሌሊቱን ሙሉ ብቻዋን በጭንቀት ከጠበቀች በኋላ ከፖሊስ ጣቢያ ስልክ ተደወለላት። ወደ ቦታው ስትሮጥ የባሪስ መኪና ተትቶ አገኘችው። ፖሊስ አደጋ ደርሶበት ወይም ራሱን አጥፍቶ ሊሆን እንደሚችል ተጠርጥሯል። ፉሱን በዚህ ላይ ተጠራጠረች። ባሪስ እንደዛ ጥሏት ይሄዳል ብላ ማመን አልቻለችም። እሱ በጣም አዎንታዊና ደስተኛ ሰው ነበር። ፖሊስ ተሳስቶ መሆን አለበት። ከዚያ በኋላ ፉሱን ከሱ ጋር ዳግም የምትገናኝበትን ቀን ሁል ጊዜ ተስፋ በማድረግ በባህር ዳርቻ ላይ ከቀን ወደ ቀን ትጠብቅ ነበር። በመጨረሻም ማየቱን መቋቋም እስኪያቅተው ድረስ። አባቷ የባሪስን ሁኔታ ሲነግራት በድንገት ተረዳች። ከዚያም ማለቂያ በሌለው ጸጸትና ውድቀት ውስጥ ወደቀች። የባሪስን ስሜት ባለማስተዋሏ ተጸጸተች። ፖሊስ ባሪስ ቤት ውስጥ ማስታወሻ ትቶ ሊሆን እንደሚችል የተናገረውን በማስታወስ ፉሱን በፍጥነት ወደ ቤት ነዳች። በድንገት ባሪስ ቀደም ሲል በክፍሉ ውስጥ በሲዲ ይጫወት እንደነበር አስታወሰች። በቻለችው ፍጥነት ወደ ቤት ሮጣ በከፍተኛ ሁኔታ መፈለግ ጀመረች። በመጨረሻም በመሳቢያ ውስጥ ሲዲውን አገኘችው። ለኔ ውድ ፉሱን የሚል ጽሑፍ ተለጥፎበት ነበር። ከዚያም እየተንቀጠቀጠች ቪዲዮውን ማጫወት ጀመረች። በስክሪኑ ላይ የለመደችውን ፊት ስትመለከት ፉሱን ሰማዩ የተደፋበት ያህል ተሰማት። በዚያን ጊዜ እንባዎች ያለምንም ቁጥጥር ከፊቷ ላይ ይፈሱ ነበር። በቪዲዮ ላይ ባሪስ ከዓለም የበለጠ እንደሚወዳት ደጋግሞ ገለጸ። ፍቅሩ ፉሱንን እንዲጎዳት አልፈለገም። በመጨረሻም ባሪስ ስለመሄዱ ከልብ ይቅርታ ጠየቀ። ሙሉ ቪዲዮውን ከተመለከተች በኋላ ፉሱን በሐዘን ተውጣ ከስክሪኑ ፊት ወደቀች።
ይሁን እንጂ የባሪስ መሄድ የማይቀለበስ ሐቅ ነበር። እሱ ለእሷ ያለውን ፍቅር ይዞ ይህንን ዓለም ለዘላለም ተሰናበተ። ቶክሲክ ሃኒ በአሊ ቢልጊን የተመራ በ2015 የወጣ የፍቅር ፊልም ነው።